ራሳችን እንዳንሆን እንቅፋት የሆነብን ትልቁ ነገር ምን ይሆን? እድል አለማግኘት፣ በራስ አለመተማመን ወይስ ሌላ? ዛሬ ሰባቱን የህይወት ወጥመዶች እንመለከታለን። እነዚህ ሰባቱን የህይወት ወጥመዶች ከህይወታችን በጣጥሰን ካላወጣን ህይወታችን ምስቅልቅሎ ነው የሚያወጣው። አንደኛ፣ ራስን ከሌሎች ጋር ማወዳደር። ሌሎችን በማየት ራስን አትመዝን። አንዱ ካንተ የበለጠ ገንዘብ ሊኖረው ይችላል፣ ሌላው ብዙ ተከታይ ወይም ጋሻ ጃግሬ ሊኖረው ይችላል፣ ሌላው ደግሞ ቀድሞ ሊሳካለት ይችላል። ግን የሱ ጉዞ የአንተ ጉዞ አይደለም። ለምን እንደሱ አልሆንኩም ብለህ ከመጠየቅ ከትናንት የተሻለ ዛሬ እንዴት ልሁን ብለህ ጠይቅ። ውድድርህ መሆን ያለበት ከሌሎች ጋር ሳይሆን ከራስህ ጋር አድርገው። ተማሪም ከሆንክ ውድድርህ ከ100% እንጂ ከክፍል ጓደኛ ውጤት ጋር መሆን የለበትም። ሁለተኛ፣ ተስፋ መቁረጥ። ብዙ ሰዎች የሚሸነፉት ችሎታ፣ ዕውቀት ወይም ክህሎት ስለሌላቸው አይደለም፣ በቶሎ እጅ ስለሚሰጡ ነው እንጂ። ዘመድ፣ ወገን እድል የለኝም ብለው በአንድና በሁለት ሙከራ እጅ ይሰጣሉ። አንድ ጊዜ እምቢ፣ አይሆንም፣ አይቻልም ስለተባሉ ሁሉንም ነገር እርግፍ አድርገው ትተው ለቅሶ፣ ድብርት፣ ተስፋ መቁረጥ ውስጥ ይገባሉ። እጅ ለመስጠት አትቸኩል። አንተ በሕይወት እስካለ ድረስ ከመሞከር ወደ ኋላ አትበል። ጎርፍ፣ ድርቅ፣ ጫጫታ ይምጣ፣ በፈጣሪ አምነህ ሙከራህን ቀጥል። አንዱ በር ቢዘጋ ሌላኛውን አንኳኳ። በሩ እንኳን ባይከፈት በቀዳዳ አጮልቀህ ተመልከት። ምናልባት መግቢያ ቀዳዳ አታጣ ይሆናል። እናም ተነስና ሞክር። ሶስተኛ፣ ነገ እሰራዋለሁ ማለት። ስራ ለነገ ያጃጅላል፣ ምግብ ለነገ ያገለግላል የሚባል አባባል አለ። ምናልባት ይህን አባባል አብዛኞቻችን ሰምተነው እናውቅ ይሆናል። ግን ምን ያህሎቻችን ተረድተነዋል? ዛሬ መጨረስ ያለብንን ስራ ዛሬ ላይ ጨርሰናል ወይ? መቆጠብ ካለብን ሀብት ላይ ዛሬስ ቆጥበናል ወይ? ስራን ነገ አድርገዋለሁ ማለት ነገ ሲመጣ ለሌላኛው ነገ ለማስተላለፍ ቀነ ቀጠሮ እየሰጠነው ነው። ነገም ሲመጣ ለሳምንት፣ ሳምንት ሲመጣ ለወር፣ ወር ሲመጣ ለዓመት እያለ እየተንከባለለ ይሄዳል። የሚከባለል ነገር ደግሞ መቆሚያ የለውም። ቢቆም እንኳን ከማይሆን ነገር ጋር ተጋጭቶ አጥፍቶ ወይ ጠፍቶ ይሆናል። ዛሬ ላይ የምንችለውን ያክል እንስራ፣ የምንችለውን ያህል እናንብ፣ እንለወጥ። በሁሉም የህይወት መስክ ላይ አንድ ያልጨረስነው የቤት ስራ ይኖረናል። ስለዚህ ዛሬ ማድረግ የምንችለውን ዛሬ እንከውን፣ ለነገ ማለትን እንተው። አራተኛ፣ ከምቾት ዞን አለመውጣት። ኃይለኛ ዝናብ እየዘነበ ነው እንበል። ያለነውም በጣም ከሚሞቅ አልጋ ውስጥ ነው። ለጠዋት የቀጠርነው አላርም ሰዓቱን ጠብቆ ጮኸ። ጠዋት ላይ ስራ፣ ስፖርት፣ ትምህርት፣ የስራ ቀጠሮ የመሳሰሉት ጉዳዮች ሊኖርብን ይችላሉ። እና ምን እናደርጋለን? ኃይለኛውን ብርድና ቁር ተቋቁመን ከምቹ አልጋችን ወጥተን ወደ ስራችን እንሄዳለን ወይስ ትንሽ ልቆይ፣ ዛሬ ይቅርብኝ የሚሉ ምክንያቶችን በመደርደር ከምቾት ዞን ላለመውጣት ጥረት እናደርጋለን? ምቾት ደህንነት ይመስላል፣ ግን አቅምን ይገድባል፣ ጉልበትን ያደክማል። ማደግ፣ መለወጥ የፈለገ ሰው ችግርን መጋፈጥ አለበት። ከባባድ ውሳኔዎችን መወሰን፣ አዳዲስ ሙከራዎችንም መሞከር ያስፈልጋል። አምስተኛ፣ ስልክህ ወይም ስልክሽ። ስልክ እንዴት የህይወት የእድገት ወጥመድ ሊሆን ይችላል? እንዲሁም ስልካቸውን በመጠቀም ብዙ ገንዘብ፣ ዕውቀትና ክህሎት ያካበቱ ሰዎች ባሉበት በዚህ ጊዜ ስልክ እንዴት የሰው ልጅ የስኬት እንቅፋት ሊሆን ይችላል ብሎ አንድ ሰው ቢጠይቅ ልክ ነህ፣ እንቅፋት አይሆንም ነው መልሴ። ግን ምን ያህሎቻችን ዘመን የሰጠንን ቴክኖሎጂ ከላይ በተጠቀሰው መንገድ ተጠቀመ ነው? ዛሬ ላይ ስልኮችን ወይም ሌሎች የኤሌክትሮኒክስ መሳሪያዎችን ለኛ አገልግሎት እየሰጡ ያሉት እንዴት ነው? የሌሎችን ሰዎች እድገት እያየን በእነሱ ስኬትና በእነሱ ስኬት እኛ እየተደሰትን ነው ወይስ እኛም የስኬቱ ተቋዳሾች ነን? ላይክ ሼር ስላደረግን የሌሎች ሰዎችን ስኬትና ቅሌት፣ ድካምና ውድቀት፣ ጦርነትና መስማማት በማየት በመስማት ምን ያህል እኛን ለወጠን? መልሱ ለእናንተ ነው። ስልካችን ወይ የስኬት መሰላል ወይ የህይወት ወጥመድ ሊሆን ይችላል። ትንሽ ስክሮል፣ ሌላ ቪዲዮ፣ ሌላ ማስታወቂያ፣ ሌላ እናም ሰዓት በድንገት ያልፋል። ችግሩ የቴክኖሎጂው ሳይሆን ትኩረት የምንሰጠው ጉዳይ ለእኛ ምን ያህል ጠቃሚ ነው የሚለው ነው። ራሳችንን ጠይቅ። የምንፈልገውን ህይወት እየገነባው ነው ወይስ የሌሎችን ስኬትና ውድቀት እየተመለከቱ ነው? ስድስተኛ፣ በሁሉም ነገር ማማረር ችግርን አይፈታም፣ አቅምን ግን ያደክማል። ህይወት ለሁሉም ሰው እንቁላል የምትጥል ዶሮ ላትሆን ትችላለች። ሰዎች ሊያሳዝኑን፣ ሁኔታዎች ሊከብዱን ይችላሉ። ግን ከማማረር ይልቅ ራሳችንን እንጠይቅ።
አንድ ችግር ሲገጥመን 20 በመቶ ጉልበታችንን፣ አቅማችንን የነገሩን አስቸጋሪነት፣ ተስፋ የለሽነት፣ ከንቱነት፣ ብኩንነት እያሰብን እንብሰልሰልበት፣ እናልቅስበት፣ እንተክዝበት። 80 በመቶ አቅማችንን ግን ለችግሩ መፍትሄ በመፈለግ እናውለው። ቢያንስ ለችግሩ መፍትሄ ይሆናል የሚሉ አማራጮችን ልናገኝ እንችላለን። የአንድ ጉዳይ ችግር ከታወቀ ለመፍትሄው 50 በመቶ ቀርበናል ማለት ነው። አሁን በእኔ አቅም ምን ማድረግ እችላለሁ ማለትን እንለማመድ። ኃላፊነት መውሰድ ስንጀምር ህይወትን መኖር እንጀምራለን። 7ኛ በሁሉም ነገር ልክ ለመሆን መሞከር። በሁሉም ነገር ሁልጊዜም ልክ አይኮንም። ሁሌም 100% ዝግጁ አይኮንም። ሁሌም ፍጹም መሆን አይቻልም። ሁሌም ትክክል መሆን አይቻልም። ሁሌም ትክክልና ፍጹም መሆን እንደማይቻል ካመንክ፣ ከምትሰራው ስራ ስህተት ሊኖር እንደሚችል ካመንክ፣ እመነኝ ስኬት ወደ አንተ ትቀርባለች። ምክንያቱም የማይሳሳት የማይሞክር ብቻ ነው አይደል የሚባለው። ስለዚህ ዛሬውኑ አንድ ነገር እንጀምር። አንድ ነገር ስንጀምር አንዱ ለነገ ሁለቱን ይጠብቀናል። ስለዚህ ዛሬውኑ አንድ ብለን እንጀምር። ምናልባት ከሳምንት ከወር ከዓመት በኋላ የምንፈልገውን ስኬት እናገኘውና በቸር ቆዩ።